ቅዱስ ያሬድ ምንድነው የሚለው ጾምን የምግባራት ሁሉ እንትን እናት ያደርጋል አይደል? ያደገው በቤተ መንግስት ነው። ረሃብ የሚባል ነገር አያውቅም። ሲያድግ ማሰብም አይቻልም። ሲጀመር በጣም የሚገርመኝ ለማስተዋል ሞክራለሁ። ሆዴ የሞላ ጊዜ ስለመራብ ስሜት ማሰብ ሁሉ ተጨማሪ ደግሞ በጣም በቃ የሚገርም ቃል ምን ይናገራል? ከጾም የስጋ ንጽህና ይወለዳል ይላል። ምን አልኩ? ከጾም የስጋ ንጽህና ይወለዳል፣ ከስጋ ንጽህና ደግሞ የነፍስ ቅድስና ትወለዳለች። ሰላም እንዴት አላችሁ? የተከበራችሁ ቤተሰቦቻችን፣ ዛሬም እንግዲህ በአብይ ጾም ሁለተኛ ሳምንት ቅድስት ላይ እንገኛለን። ስለዚህ ወጋችንን ለማድረግ ከወንድሜ ከዳንኤል ጋር ዛሬም ሰዓታችንን ጠብቀን ተገኝተናል ማለት ነው። ዳኒ እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም ነው አይደል? ጾም እንግዲህ እስኪ እንጠያየቃለን። ጠፋን መሰለኝ ትንሽ። አዎ፣ በእኛ ሀሳብ መሰረት ጾሙ ይሄ መርሃ ግብሩን ለመጀመሪያ ያሰብነው ከዘወረደ ከመጀመሪያው የአብይ ጾም ሳምንት ጀምሮ ነበር። ግን በአንዳንድ መርሃ ግብሮች መደራረብ ምክንያት ማድረግ አልቻለም እና ስለዚህ ምን እናደርግ አሁን የዘወረደውን አላየንም። ስለዚህ አሁን ቅድስት ላይ ስለምንጀምር ያው ጾም እንዴት ነው አብይ ጾም ስለ አብይ ጾም የተወሰኑ ነገሮችን አንስተን ወደ ቅድስት እንገባለን ማለት ነው። እንደዛ ይሻላል። ስለዚህ ካንተን ጀምራ ባለፈው ራሴን ሳስተዋውቅ ከራሴን የጀመርኩት። ስለዚህ አብይ ጾም ሲባል እስኪ አንተ ጋር ያለው ነገር ምንድነው ስለ አብይ ጾም? እሺ፣ ያው በቤተክርስቲያን አስተምሮ መሰረት ያው በአመት ውስጥ 7 የአዋጅ አጽዋማት አሉ። ከሰባቱ የአዋጅ አጽዋማት መካከል በጊዜውም ከፍተኛ ቁጥር ያለው ወደ 55 ቀን ያለው ይሄኛው የአብይ ጾም ነው እና ደግሞ ከጾሞችም ምን ተብሏል? በስሙ አብይ እግዚአብሔር አብይ እግዚአብሔር። አሁን ሌሎቹ አጽዋማት የሰኔ ጾም ምናምን ብለን ብናነሳ የሐዋርያት ጾም ብንል የጾሙት እነማን ናቸው? ሐዋርያት ናቸው። ነቢያት ጾመዋል። እነሱ ምንድናቸው? ሰዎች ናቸው። ይሄኛው ጾም ግን ለየት የሚያደርገው ምንድነው? ራሱ እግዚአብሔር አምላክ የጾመው ጾም ስለሆነ አብይ አምላክ የጾመው ስለሆነ ስያሜው ምን ተብሏል? አብይ ተብሏል። እንዲሁም ደግሞ ምንም ሁዳድ አይደል? ሁዳድ ሰፊ እርሻ ነው። በዛ በሰፊ እርሻ አሁን በገጠሩ ያሉ ሰዎች ያውቁታል። ልክ አጨዳ ሲኖር ምን ሲኖር ሁሉም ሰው ነው እንትን የሚያደርገው። ሕፃን አዋቂ ምናምን አይባልም፣ ሁሉም ነው የሚሳተፈው። ይሄኛውም ጾም ይሄ የአብይ ጾም ከልጅ እስከ አዋቂ ለመጾም የደረሰ ከ7 ዓመት ጀምሮ ያለ ሰው ምን የሚያደርጋት ነች? የሚጾማት እና ደግሞ ሁዳድ ትልቅ በረከት እንደሚሰጥ ያ ትልቁ እርሻ ትልቅ በረከት እንደሚሰጥ ሁሉ ይሄኛውም ጾም ትልቅ በረከትን የሚሰጥ በጣም የተቀደሰ እና ደግሞ ልዩ ጾም ነው። እንደኔ በግል ከጠየቀኝ ከሰባቱ አጽዋማት ያው የፍልሰታን የማይወዳት አለ ብዬ አላስብም። ከልጅነታችን ጀምሮ የተማሪዎች ነው የምትባለው ራሱ በቃ ሁሉም የተማሪዎች ጾም አሁን አብዛኛው ብትል ሁላችንም ጾም የጀመርንባት ጊዜ ነች እሷ። በቁጥሯም ትንሽ ነች፣ ክረምትም ላይ ነች ምናምን በዛ ምክንያት እንወዳታለን። ከዛ በተጨማሪ ግን እኔ በጣም በቃ ደስ የሚለኝ በጣም የምሳሳላትም ጾም በጣም የመጨረሻ የምሳሳላት ጾም አብይ ጾም በቃ ደስ እያለኝ ቀኑ ረጅም ነው ምናምን ግን ደግሞ በጣም ደስ እያለኝ ምክንያቱም ለማጓጓው ምሳሳለት በደንብ ስትል እኔ እንጃ ይሄ ነው ብዬ እንትን ማለት አልችልም፣ መናገር አልችልም። ግን ደግሞ ይመስለኛል ግቢም እያለን ምናምን በቃ በጣም ትዝ ይለኛል የምናሳልፈው ጊዜ። የሆነ የተማርኩትም ድሬዳዋ ነው ምናምን ሙቀትም የነበረበት ጊዜ ምናምን ነው። ድሬዳዋ ይታወቃል። እና ቅዳሴ ከክላስ ወጥተን ቅዳሴ እንሄዳለን፣ ከዛ ወደ ክላስ እንመለሳለን ምናምን እንደዛ ነበር ሁሌ የምናሳልፈው አብይ ጾም። እና በቃ በዛ ሙቀት ምናምን በቃ ይሄ እንትን የለውም፣ ይሄ ለስጋ ምቾት የለውም፣ ለስጋ ምንም ምቾት የለውም። ፀሐዩ ሙቀቱ ምናምን ነጠላ ራሱ ይከብዳል። ነጠላ አድርጎ እዛ አካባቢ ያሉ ሰዎች በጣም አለ ቅዳሴው ላይ እዛ አካባቢ ያሉ ሰዎች እንትን ያደርጉኛልና ከዛን ጊዜ ጀምሮ ይመስለኛል በጣም ወደ ውስጤ የገባው። እና ደግሞ ከጾሙ ራሱ ስንመለከት እኮ ሰዓቱም እኮ እንትን ያደርጋል አይደል? ይለያል። ለሌሎቹ አሁን በፍትሐ ነገሥት ስንመለከት ሌሎቹ ጾሞች እስከ ስንት ሰዓት ነው የሚጾሙት? እስከ 9 ሰዓት ይጾማሉ። የአብይ ጾም ግን ስርዓቱ የተለየ ነው፣ ይለያል። አሁን ያሳለፍነው የዘወረደ ሳምንት እስከ ስንት ነው የሚጾመው? እስከ 12 ሰዓት። ይሄ በቃ የፍትሐ ነገሥት ነው።
አሁን አንድ ሰው ግዴታ እስከምን መጾም አለበት? በቃ ግዴታ ቅዳሴ ጨርሶ ራሱ በቃ ግዴታ ነው። ግዴታ እስከ 12 መጾም አለበት። ከቅድስት ሰኞ ጀምሮ ደግሞ እስከ ኒቆዲሞስ ዓርብ ወይንም ደግሞ እስከ ምንድነው እስከ ሆሳዕና መግቢያ ድረስ ያለው ጊዜ ደግሞ እስከ ስንት ይወርዳል? እስከ 11 12 የነበረው 11 ሰዓት ይወርዳል። ከዛ የሕማማት ደግሞ የመጨረሻው ስንት ይሆናል? እስከ 1 ወይንም እስከ 13 ይሆናል። እስከ በወታደር ሲቆጠር እንትን ፍትሐ ነገሥቱ ላይ ስትመለከት ቀጥታ ምንድን ነው የሚለው? እስከ 13 ተጾም እስከ 13 ወይንም ደግሞ 13 ማለት 12 1 ማለት ነው። እስከ 1 ድረስ ትሄዳለች። ፀሐይ ጠልቃ ጨረቃ እስከምትወጣበት ያቺን እንደዛ ብሎ እንትን ያስቀምጣልና ቅዱስ ዮሐንስ ማነው ቅዱስ ያሬድ ምንድን ነው የሚለው? ጾምን የምግባራት ሁሉ እናት ያደርጋታል አይደል? የምግባራት ሁሉ እናት ያደርጋታልና ሁሉም ምግባር በቃ ይሄ አሁን በነገራችን ላይ ይሄ ቃል አሁን ጾም የምግባራት ሁሉ እናት ነች። ይሄ ዝም ብሎ በእንትን ይሄ በቃል ብቻ የሆነ የሚገባ እንትን አይደል? የሆነ በተግባር ምናምን የሚገለጥ እናም ደግሞ የሚታወቅ አይነት ቃል ነው። አሁን የእንትና ታሪክ ስንመለከት ሰለሞን እንደውም ያደገው በምንድን ነው? በቤተ መንግስት የዳዊት ልጅ ነው። ያደገው በቤተ መንግስት ነው። ረሃብ የሚባል ነገር አያውቅም ሲያድግ። ከዛ ከዕለታት አንድ ቀን በሰረገላ ከተማውን እየተመለከተ እያለ አንድ የሚለምን ሰው አየ፣ ተመለከተ። ከዛ ምንድን ነው የሰው ብሎ ጠይቃቸው። በዙሪያው ያሉት ሰዎች ምንድን ነው የሰው ሲለው እየለመነ ጭራሽ ይለመናል። ለምንድን ነው የሚለምነው ብሎ ሲጠይቃቸው ይሄ ታሪክ ያለው የማቴዎስ ወንጌል አንድምታ ላይ ያለ ታሪክ ነውና ምንድነው የሚለምነው ሲላቸው ከዛ በኋላ እነሱ ምን ብለው መለሰላ እርቦታል ብለው ነገሩ። ከዛ ሰለሞን በጣም የሚገርም ጥያቄ ጠየቀ። ምን ብሎ ጠየቀ? መራብ ምንድነው ብሎ ጠየቀ። መራብን አያውቅም። በቤተ መንግስት ነው ያደገው የንጉስ ልጅ። ከዛ እግዚአብሔር አምላክ ከተወሰነ ጊዜ ቆጥሮ ምን አደረገው? መራብን አስተማረው። ከስልጣኑ ሁሉ ወርዶ ማንም የማያውቀው ተርታ ሰው ሆነ። ከዛ በኋላ ተርቦ አሳ አስጋሪዎችን ሄዶ ምን ጠየቀ? የተበላሸ ሲጠመድ የተበላሸ አሳ አለ ይመስለኝ፣ እሱን ጠየቃቸው። ከዛ እነሱ ምን አደረጉለት? ያንን የተበላሸ አሳ ወረወሩለት። ከዛ ያችን የተበላሸ አሳ ሲመገብ ያቺ ሞገስ የነበረችውን የጣቱን ቀለበት እግዚአብሔር አምላክ በዛች አሳ ውስጥ አስቀምጦለት ነበርና ያችን ቀለበት አገኘ፣ ወደ ነበረው ክብሩ ተመለሰ። ከዛ በኋላ መጽሐፈ ምሳሌ ምዕራፍ 30 ላይ ያለችውን ጸሎት የጸለየው ከዛ በኋላ ነው ይላል አባቶች። እና አንድ ሰው ካልተራበ ጾም ማለት እኮ በቤተክርስቲያናችን አስተምሮ ይሄ ማቴዎስ 5 ላይ ስለ ጽድቅ የሚራቡ ብፁዓን አይደለም ይላል። ጾም ማለት ስለ ጽድቅ ብሎ ምን ማለት መራብ ነው። አንድ ሰው ቅዱስ ዳዊትም ምን ብሏል? ከረሃብ ሰይፍ ይሻላል ብሏል አይደል? እና አንድ ሰው ሲራብ ነው የተራቡትን ማሰብ የሚችለው። ምናልባት ሞክረው ከሆነ የጠገበ ሰዓት ስለተራበ ሰው ወይንም ስለመራብ ስሜት አስበህ ታውቃለህ? ማሰብቱ ሊለምኑ ሲመጡ እንኳን ያለ ራሄ ራሱ ይለያል። ማሰብም አይቻልም። ሲጀመር በጣም የሚገርመኝ ለማስተዋል ሞክራለሁ። ሆዴ የሞላ ጊዜ ስለመራብ ስሜት ማሰብ ሁላ ትችል እና ስለ ጽድቅ ብለን ስንራብ ምን ማድረግ እንችላለን? የተራቡትን ማሰብ እንችላለን። እና ይሄ በተራብክ ጊዜ ቅዱስ ጳውሎስ ምን ይላል? ስደክም እበረታለሁ ይላል። አይገርም? ተቃራኒ ቅዱስ ጳውሎስ አይገርምም? ቃሉ በጣም ይገርማል። እና ራሳችንን ወይንም ስጋችንን በጾም ስናደክማት ምናችን ነፍሳችን ትበረታለች። ጾም እኮ ምንድነው? የስጋ ሳይሆን የነፍስ ምን አለ ምግቧ። በዚህ አሁን በአብይ ጾም በ55 ቀን ነፍሳችን ምን የምታደርግበት የምትመገብበት፣ ስጋችን ደግሞ ምንም እየደከመ። ስለዚህ ነፍሳችን ስጋችን በነፍሳችን ምን ይላል? ይገዛል። ስለዚህ የሚሰለጥነው ምናችን ነፍሳችን ነው። ስለዚህ ምግባራት ሁሉ ምን ያደርጋሉ? ይወለዳሉ። በጣም ደግሞ የሚያስገርመኝ ቅዱስ ያሬድ ምን ይላል? ቅድመን ብያለሁ የምግባራት ሁሉ እናት አይደል? ተጨማሪ ደግሞ በጣም በቃ የሚገርም ቃል ምን ይናገራል? ከጾም የስጋ ንጽህና ይወለዳል ይላል። ምን አልኩኝ? ከጾም የስጋ ንጽህና ይወለዳል፣ ከስጋ ንጽህና ደግሞ የነፍስ ቅድስና ትወለዳለች።
በጣም የሚገርም ቃል ነው። እኔ በጣም የምወደው አንዴ አንብቤው ግን በቃ ጭንቅላቴ ውስጥ የቀረ ቃል ነው። ከረጅም ጊዜ በፊት ነው ያነበብኩትና እንግዲህ ይሄንን ይመስላል። በጣም ደስ ይላል። በተለይ እኔ አሁን ምን ታዘብኩ መሰለህ፣ በጣም ደስ የሚለው በተለይ ወጣቱ ጋር ጥሩ ነገር አይቻልም። የሚገርም ቴሌግራም ላይ እንደውም ግሩፕ ከፍታ ቻሌንጆች እንደውም አንድ የዛሬ ቻሌንጃችን ምንድነው ከዛ እንጂ ምናልባት ከጾም ጋር ተያይዞ ግን ስለ ቅድስት አንስተን ከዛ በኋላ ይሻላል። በጣም ይከታተሉ እንደውም እስከ መጨረሻው መጨረሻ ላይ ጥሩ ቻሌንጆች አሉ። ቻሌንጆች እኔ በጣም ደስ ያለኝ ደግሞ ሰው አሁን ብዙ ጊዜ እንኳን አደረሰ የምንባባለው ልክ ትንሳኤ ሲደርስ በዓል፣ ገና፣ ልደት ሲደርስ አይደል? አሁን ጾም ሲገባ ራሱ ሰው እንኳን አደረሰ መባባል ጀምሯልና እነዚህ ነገሮች በጣም ታዝቤያለሁ። ደስ አለኝ። እንኳን አደረሰ፣ እንደዚህ እናርግ፣ ይሄን ቻሌንጅን ጀምር በዚህ 55 ቀን ውስጥ የሚሉ ነገሮችን ታዝቤያለሁ። በጣም ደስ ይላል። እንዳጠቃላይ ደግሞ አብይ ጾም እንደውም ከዚህ በፊት የሚገርም አንተ ራስህ ተወራ ምንድነው አብይ ጾም ላይ ያልበረታ ክርስቲያን ምናምን ስትል ከዚህ በፊት ሰምቻለሁና በጣም ያበረታ። እንደው ማይጾም ሰው ራሱ ቅዳሴ ላይ አይደል በጣም በቃ ቤተክርስቲያን ብዙ ማታውቀው ሰው ነጠላ ለብሶ ቅዳሴ ላይ የምታይበት በጣም ማይጾም ሰው በየብዙ ቦታ ትምህርት ቤቶች ላይ መስሪያ ቤት ላይ የምናይ ብዙ ሰው ማይጾሙ መጾም የሚጀምርበት ጸሎት ማያደርገው ጸሎት ማድረግ የሚጀምርበት ጊዜ ነውና አብይ ጾም በሁላችንም ትልቅ ቦታ ያለው ለየት ያለ ጾም ይመስለኛል። እንግዲህ ጾምን ለማበርከት ያብቃል። ስለዚህ ወደ ዛሬው ወደ ዕለቱ ወጋችን መነጋገራችን እንግባ። የዛሬው ወጋችን የምንነጋገርበት ርዕስ የአብይ ጾም ሁለተኛ ሳምንት፣ ያው የመጀመሪያው ማን ነው? ዘወረደ ነው። እነዚህ ከስያሜያቸውን ጀምር። ስያሜያቸውን ማን ነው ያወጣላቸው? እንዴት ነው ከስያሜያቸው ጋር እንዴት ነው የሚገናኙት ከየሳምንቱ ጋር የሚለውን እሱን እናንሳና ቅድስት ላይ ያለውን ነገር ማውራት እንጀምራለን። እሺ፣ ያው ስያሜውን እንትን ያደረገው ያው የሰጣቸው ስያሜውን ያው እንደሚታወቀው በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስርዓቷ በቃ ትልቁ መሰረት የሆነው አባት ቅዱስ ያሬድ የመጀመሪያውን ሳምንት ዘወረደ ብሎ የጌታችንን መውረድ ከሰማይ ሰማያት መውረድ እንዲሁም ደግሞ ሌላም ስያሜ አለ አይደል? ጾመ ሕርቃል ተብሎም ይታወቃል። ከዛ በተጨማሪ ደግሞ ሁለተኛው ሳምንት ምን አላት? ቅድስት። ከዛ ሶስተኛው ምኩራብ፣ መጻጉዕ እያለ ደብረ ዘይት እያለ ለሁሉም ሳምንታት መታሰቢያ የሆኑ ዘንድ ምን አድርጎልናል? ስያሜ ሰጥቶልናል ማለት ነው። ስለዚህ ስያሜውን የሰጠልን ቅዱስ ያሬድ። ያው እንደሚታወቀው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ስንት ጊዜ ነው? የጾመው 40 ቀን አይደል? 40 ቀን ነው የጾመው። 40 ቀንና 40 ሌሊት ነው የጾመው። አሁን እሱ የጾመው ጾም ከየት እስከ የት እናገኘዋለን? ዘወረደ መውረዱን የምናስብበት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን የጀመረባት ጊዜ ከቅድስት ጀምሮ እስከ የት ያለችው ነች? እስከ ኒቆዲሞስ መጨረሻ ያለችዋ 40 ቀን እሷን ትሰጠናለች ማለት ነው። ስለዚህ ጌታችን ጾሙን ምን ያለባት ነች? የጀመረባት ተጠምቆ ምን ያለባት ወደ ገዳመ ቆሮንጦስ ቀጥታ ሄዶ ምን ያለባት የጾመባት ጊዜ ነች ማለት ነው። እና አንተ እንዳልከው የእግዚአብሔርን ቅድስና የምናስብበት እንዲሁም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በኦሪት መጽሐፉ ላይ ምን ብሏል? እኔ ቅዱስ ነኝና እናንተ ምን ሁኑ ብሏል? ቅዱሳን ሁኑ ብሏል። እና እኛ የማን ተከታዮች ነን? የክርስቶስ የእግዚአብሔር ተከታዮች ነን። ስለዚህ የኛ ዓላማችን ትልቁ ግባችን ማንን መምሰል ነው? ክርስቶስን መምሰል ነው። ስለዚህ ቅዱስ የሆነውን እግዚአብሔርን ይዘን ወደ እሱ ደረጃ ከፍ የምንልበት እሱ ቅድስናው የባህሪ ነው። እኛ ደግሞ በጸጋ ምን ቅዱሳን የምንሆንበት እሱን የምናስበበት ስለ ቅድስና የሚነገር። ከዛ በተጨማሪ ደግሞ ቅዱስ ያሬድ እቺን ቀን ቅድስት ብሎ ሲሰይማት ከምን ጋር አገናኝቶ ነው? ከሰንበት ዕለት ጋር አገናኝቶ ነው። አዎ፣ ስለ ክርስቶስም ቅድስና ስለ ሰንበትም ቅድስና የምናስበው። የሰንበትን ዕለት በዚህ መዝሙር 117 ላይ ቅዱስ ዳዊት ይናገራል። እግዚአብሔር የሰራት ቀን እቺ ነች፣ በእሷም ደስ ይበለን እያለ ይናገራል። እንዲሁም ደግሞ በሐዲስ ኪዳን መጽሐፍት ላይ ራሱ በተደጋጋሚ የሐዋርያት ሥራ ላይ ቅዱስ ሉቃስ የጌታ ቀን እያለ ይጠራታል። ቅዱስ ጳውሎስም እንደዚህ የጌታ ቀን ይላታል። በዮሐንስ ራእይ ስንመለከትም ዮሐንስ ምን ብሎ ይጠራታል? የጌታ ቀን እያለ ይጠራታል። እቺ የትኛዋ ሰንበት ነች? ሰንበተ ክርስቲያን ወይንም እሁድ እሷ ነች። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የምናከብራቸው ሁለት ሰንበታት ናቸው። ቀዳሚ ሰንበትን እናከብራለን። ቀዳሚ ሰንበት የምትከበርበት ምክንያት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ
አምላካችን ፈጣሪያችን እቺን ዓለም ፈጥሮ ምን ያለባት ነች? ያረፈባት ቀን ነች። ሁለተኛው ቀን ደግሞ ምን ብለን ነው የምናከብራት? ሁለተኛው ቀን ደግሞ ሰንበተ ክርስቲያን ብለን የምናከብራት ጌታችን ቢጸነስ የተጸነሰባት ቀን ስለሆነች ጌታችን ዳግም ምጽአቱን ቢያስተምር ያስተማረባት ቀን ነች። እንዲሁም ደግሞ ጌታችን ምን ብርሃነ ትንሣኤውን የገለጠበት ቀን ነች። እንዲሁም ደግሞ ጰራቅሊጦስን ለሐዋርያት የላከላቸው ምን በዕለተ ሰንበት ነው። እንዲሁም ደግሞ ቤተክርስቲያናችን ዳግመኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ይመጣል ብላ የምታስተምረው በዚህችው በዕለተ ሰንበት ነች። ስለዚህ እቺ ዕለት ምንድነች? የተለየች የተቀደሰች ቀን ነች ማለት ነው እና እሱ የሚታሰብበት ቀን ነው። እዚህ ላይ የምትጨምረው ምናልባት ዕለተ ሰንበት ላይ ያው አባቶችም ሲያስተምሩ ከብራ የምታስከብረን አክብረናት የምንከብርባት ይሏታል። በዚች በዕለተ ሰንበት ምንም ለገንዘብ የማንተጋበት ገንዘቤን ማምጣ ብለን ደግሞ ማንከራከርበት ብዙ ጊዜ ደግሞ የቅድስና ስራ የሚሰራባት ዕለት ነች። አስበው ከሌሎቹ ዕለታት ተለይታ ዕለተ ሰንበት ብዙ ሰው የቅድስና ስራ ለነፍሱ ዋጋ የምታሰጠውን አገልግሎትም ብንል ሁሉን ነገር በዕለተ ሰንበት የሚፈጽምባት ስለሆነች የተለየች የተቀደሰች ቀን ነች። እሷንም እናስብበታለን። ግን ከዛ በተጨማሪ ግን ትንሽ የተወሰነ ስለ እግዚአብሔር ቅድስና አሁን ቅድም እኔ በጣም ጭንቅላቴ ላይ ይቀራል ቃል አለ። አሁን በነገርህ ላይ ብዙ ጥያቄ ቢነሳ ብዙ እንትን ቢል ይሄ የጸጋና ባህሪ የሚለውን ነገር በደንብ አጥርቶ ካለማወቅ ስለ እግዚአብሔር ቅድስና ስናወራ የእግዚአብሔር ቅድስና የባህሪ ነው። የሚወስድበት የለም፣ የሚሰጠውም የለም፣ የሚወስድበትም የለም። እኛ የእግዚአብሔርን ቅድስና ገንዘብ ብናደርግ በጸጋ ነው ከእግዚአብሔር እና እኔ ድሮም ሰንበት ስንማር ጭንቅላት ውስጥ የቀረችው ለምሳሌ ፀሐይ የራሷ የሆነ ምን አላት? ብርሃን አላት። ጨረቃ የራሷ የሆነ ምን ይል ብርሃን ይላት ነው። ጨረቃ ብታበራልን ከፀሐይ ወስዳ ነው ብርሃን ሆነና እቺ ፀሐይ ግን የራሷ ነው ብርሃኑ። ጨረቃ ደግሞ ምንድነው ከፀሐይ እየወሰደች ብርሃን ታበራልናለች። እንደዛ ማለት ነው። እግዚአብሔር የሚሰጠው የለም የሚወስድበት የለም። የባህሪው ነው። ቅድስናው የራሱ ነው። እኛ ግን የሱ የባህሪውን እግዚአብሔር መሆን የማይችለው ነገር ነው። እግዚአብሔር ቅዱስ አለመሆን አይችልም እየተባልን ስለተማርን ይህን ነገር አስብበታለሁ በዚህ ሳምንት ማጠቃለል እና ዋናው ነገር ግን አሁን አንተም እንደተናገርከው የኦሪት መጽሐፍ ላይ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ስለ እግዚአብሔር ቅድስና ስናወራ ብናደር ምንም ጥያቄ ነው መጨረሻ የለውም። ግን ይህንን ቅድስና እንዴት ነው እኛ ገንዘብ ማድረግ የምንችለው የሚለውን ነገር አንስተን ብናልፍ ብዬ አሁን ስለ ቅድስና ስለ እግዚአብሔር ቅድስና እያወራን እያሰብን የምናሳልፈው ነው። ግን እንዴት እናድርገው ነው አሁን ዋናው ጥያቄ እሱ ነው ብዬ ነው ማሰብ። እዚህ ላይ ምን አሳባለህ አንተ? ያው አንተም ያነሳው ሐሳብ መጀመሪያ ያነሳው የባህሪ የጸጋ የሚለው እሱ በጣም መሰረት ጥሩ ምሳሌም ነው። ጥሩም ያስረዳል ብዬ አስባለሁ። ጨረቃ ብቻ ሳትሆን ምድርን ብትታይኮ ከርቀት እንደምታበራ ታውቃለህ። ልክ ከፀሐይ የሰበሰበችውን ብርሃን እሷም ደግሞ እንትን ታደርጋለች ትለቃለች እና ጥሩ ገላጭ ምሳሌ ነው እና የባህሪ የሆነውን የእሱን ቅድስና እንዴት እኛ ገንዘብ እናደርግ የሚለውን ሀሳብ ብናነሳ አሁን እዚህ ላይ ራሱ የምናነሳቸው ሀሳቦች አሉ። አሁን ለምሳሌ አሁን ከዕለቱ ጋር ብናገናኘው እግዚአብሔር አምላክ እቺን ቀን ዕለተ ሰንበትን ቀዳሚ ሰንበትና ከዛ ደግሞ ሰንበተ ክርስቲያን የጌታ ቀን የምትባለውን እግዚአብሔር አምላክ ሲሰጠን ምን አድርጎ ነው የሰጠን? ከቀኑ ጋር እናደርገው መገናኘው ይላልና በእነዚህ ቀኖች ስራ እኮ ይሰራል አይደል? ስራ ይሰራል። ግን ስራው ምን ይላል? ይቀየራል። ስራው ይቀየራል። ምን ይሆናል? አሁን በሌሎቹ ጊዜዎች የምንሰራው ብዙ የምንለፋው ለምናችን ለስጋችን እንለፋለን። በእነዚህ በሁለት ቀኖች ግን ስለምናችን እንሰራለን? ስለ ነፍሳችን የምንሰራበት። ስለዚህ ምን ይሆናል ማለት ነው? በዕለተ ሰንበት የምንሰራቸው ስራዎች በተቻለ አቅም ምን መሆን መቻል አለባቸው? የነፍሳችንን ጥሪ የምንመልስበት አይነት ስራዎች መሆን መቻል አለባቸው። እነሱ ለምሳሌ ምንድናቸው? አሁን ጌታችን ሰንበትን እኮ ምን ሲያደርግ ነበር? አንዱ ትልቁ ክስ እኮ የጌታችን ትልቁ ክስ የነበረው ምንድነው? በሰንበት ምን ይፈውሳል። ያቺን ጎባጣ ያቀናው በምንድነው? በሰንበት ነው። አራተኛ ሰንበት ላይ የምናከብረውን መጻጉዕ የፈወሰው በምንድነው? በሰንበት ቀን ነው የፈወሰው። ግን ይሄንን ሁሉ የሚያደርግ የነበረው በምንድን ነበር?
በዕለተ ሰንበት ነበር ጌታችን የሚያደርገው። ራሱ ቃል በቃልም በሰንበት ሊደረጉ የሚገባቸው ግብሮች እነዚህ ናቸው ብሎ ገልጿል። እኛ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎባጣን ማቅናት ባንችል፣ የሞተን ማስነሳት ባንችል፣ ግን ምን ማድረግ አለብን? የሰንበት ስራ የተባሉትን የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ምን ማለት ማልበስ፣ የታመመን መጠየቅ የተገባ ነው ማለት ነው። እና አሁን ግን እንደዚህ ብሎ መናገር ራሱ የሚከብድበት አይነት ይችላል። አሁን በፊት ነው የማስተውለው። አሁን በፊት ልጆች እያለ ምናምን እሑድ ቀን ስትወጣ ምናምን በቃ መንገዱ አስፋልቱ ምናምን በጣም ጭር ያለ ነው። አሁን ላይ ግን ትራንስፖርት ማታኝ ለተሰንበት ምናምን ብትወጣ በጣም ይገርመኛል አሁን ላይ እና ምንድነው ምናምን ብዬ የተወሰኑ እንትኖችን እያየሁ ነበር ስመጣ፣ የተወሰኑ ጥናቶችን እየተመለከትኩ ነበርና አሁን በዓለም ላይ አሁን በአግባቡ አሁን መስራት ያለብን ቀን ሰርተን ግን ደግሞ ዕለተ ሰንበትን ለእግዚአብሔር ቀን ፍትሐ ነገሥት ላይ እኮ የራሱ እንትን አለው አንቀጽ አለው። በእንተ ዕለተ ሰንበት የሚል የራሱ አንቀጽ አለው። በዕለተ ሰንበት እንዴት ማድረግ ማክበር እንዴት ማለፍ እንዳለብን እሱን ቀን ማለት ነው። አንደኛ የሚለው በእረፍት ነው የሚለው። በእረፍት ማለት ቁጭ ልክ እንደ አይሁድ ሰንበት አይሁድ ምን እንዴት ነበር ሰንበት የሚያከብሩት? እነሱ ከዘረጉ ያጥፉ ከተቀመጡ አይነሱም ከተኙ ተኝተው ነው። የሞተ ቢኖር በዕለተ ሰንበት ምን አይልም አይቀበርም። እንደሱ ሳይሆን የእረፍት ቀን ሲል ግን ፍትሐ ነገሥት ምን እያለን ነው? በጎ ስራዎች ቅድም ያነሳናቸው እነሱን ስራዎች ምን እያለን እየሰራን ማሳለፍ አለብን። እንዲሁም ደግሞ በቤተክርስቲያን ይሰብሰቡ ይላል። በነገራችሁ ላይ ያው እንደምታውቁት በዕለተ ሰንበት ቅዳሴ በቤተክርስቲያናችን ሁሉም ክርስቲያን የማስቀደስ ግዴታ አለበት። ዕለተ ሰንበት ቅዳሴ ምንድን ነች? የፍቃድም አይደለች። በዕለተ ሰንበት የማስቀደስ የሁሉም የክርስቲያን ምንድን ነች? ይሄ በስርዓት በቤተክርስቲያን የተቀመጠ እና በቤተክርስቲያን የመሰብሰብ ምን አለብን? ግዴታ አለብን በዕለተ ሰንበት ማለት ነው። እና ቀደም አሁን ጥናቶችን ሳይ ነበር አላልኩም? አሁን ላይ ያው የኑሮ ምናምን ነገር ይታወቃል እና አሁን ሁሉም ሰው በጣም እንትን ያደርጋል ይሮጣል። እና ምን ስመለከት ነበር እስቲ በዓለም ላይ ሀብታም የሆኑ ሀገራት ምናምን ብዬ እንትን አደረኩኝ ሰርች አደረኩኝ። ያው ይታወቃል ስካንዲኔቪያ የሚባሉት እነ ዴንማርክ፣ ፊንላንድ ምናምን እንደ አይነት ሀገሮችን አመጣልኝ እና የእነሱን የስራ አሁን እነዚህ ሀገሮች በአብዛኛው እንትን ናቸው፣ ይሄ የማያምኑም ይበዛሉ ምናምን እንደዛ ናቸው። ግን እስቲ የስራ ባህላቸውን ምናምን ብዬ እንትን አለ ጠየቁኝ። ከዛ በኋላ ምን አመጣልኝ? የሚሰሩት አቬሬጅ በሳምንት ለ37 ሰዓት ወይንም ለ37.5 ሰዓት የሚሰሩት አለ። ይሄ ማለት ምንድነው? ለ5 ቀን እንኳን ብታደርገው በ5 ቀን ውስጥ ለ7 ሰዓት ለ7.5 ሰዓት ምናምን አካባቢ ነው የሚሰሩት። ሁለቱን ሰንበት ብንተዋቸው ማለት ነው። እና እነሱ ግዴታ ይሄ ግዴታ ነው። በሳምንት 2 ቀን ያርፋሉ። ቅዳሜና እሑድን ያርፋሉ፣ አይሰሩም። ቅዳሜና እሑድን አይሰሩ። ከዛ በተጨማሪ ደግሞ ከሰኞ እስከ ዓርብ ያለውን ጊዜ ራሱ ምን ያደርጋሉ? ለ7 ሰዓት ምናምን ለ7.5 ሰዓት ሰርተው በጊዜ ነው ሁላ ወደ ቤት የሚገቡ። በዓለም ላይ ግን ምንድን ናቸው? ትልቅ ሀብታም እና ደግሞ በደስታም ደረጃ ራሱ ሲለካ በዓለም ላይ ትልቅ ደስተኛ የሚባሉ ሀገሮች ናቸው። ስለዚህ አሁን እኛ አሁን ሰንበትን በስራ መወጠራችን ትርፍ በጣም እና የዚህ ጋር ይሄ የሚጨንቅ ሀሳብ የሚከብድም ሀሳብ ያለችኝ አንድ ወር ነው እየተባለ እና ግን ደግሞ የስራ ባህላችንን ስትመለከት አሁን የመንግስት ስራ ብንል የሆነ መስሪያ ቤት ብንል በቀን የሚሰሩበት ሰዓት አለ አይደል? ግን አሁን 8 ሰዓት የስራ ሰዓት ተብሎ የሚታወቀው 8 ሰዓት ነው። ግን 8 ሰዓቱን ኢፌክቲቭሊ እንጠቀማለን? ትልቁ ጥያቄ አይመስለኝም። ያው እንግዲህ ሁላችንም ራሳችን መንግስት ሰራተኛ ነን እንግዲህ ለራሳችን እንመልስ እና ምን አይነት መልስ አገኘው ከነሱ ስመለከት በአግባቡ በሳምንት ያሉንን ቀኖች የስራ ቀን አሁን ከሰኞ እስከ ዓርብ ያሉንን ቀኖች በአግባቡ በስራ ኢፌክቲቭሊ ብንጠቀማቸው የሰንበትን ቀን ለነፍሳችን ማድላታችን ለነፍሳችን ማድረጋችን ምንም እንደማይጎድልብን እነዚህ ሀገሮች ምንድናቸው ትልቅ ማሳያ ሆኖ አግኝቻቸዋል። እና የሆነ ህይወት ራሱ እኮ እንዴት ነው ደስታ እንዴት ነው የሚገኘው? ከሰኞ እስከ ሰኞ የሚሰራ ሰው በምን ሰዓት ነው እንትን የሚያደርገው? ልዩነት የለውም ምንም እኮ
ግን እዚህ ላይ እንትን ማንሳት ፈልገው አንዱም አንዴ ምን ትዝ ይለኛል ሰው ከሰኞ እስከ ቅዳሜ የሮጠ ያልሞላውን ኑሮ እሑድ ላይ በቃ የሚያሳካ ይመስላል እና በቃ እሑድ አይተህ ከሆነ አሁን እንትን ላይ ራሱ የሰንበተ ክርስቲያን ቅዳሴ ካለቀ በኋላ ትምህርት ራሱ መማር ብዙ ጊዜ አንፈልግም አይደል? ሮጠን መሄድ ከዛ በኋላ ድርሽ የለም በቃ ያቺ እስከ 3 ሰዓት ያለችው ጊዜ ብቻ ትመስለናለች የሰንበት ስራ። ቅድም አንተ አሁን ስታነሳ ደስ ያለኝ ሐሳብ አለ። ትከብሩባት ዘንድ አክብሩ። ከዚህ ጋር በተያያዘ ራሱ ቅዱስ አትናቴዎስም ተመሳሳይ ቃል ይናገራል። ምን ይላል? በዚህች ቀን በፍጹም ደስታ ደስ ይበለን፣ ሐሴትንም እናድርግ፣ ትከብሩባት ዘንድ አክብሯት ብሎ ይናገራል። በቤተክርስቲያናችን አሁን ሕግ አለ አይደል? ስርዓት አለ እና ምን ብለው ስርዓትን ሲያብራሩ አባቶች ምን ይላሉ? ሕግ መጠበቅ ለመጠበቅ ይላሉ። ሕግን የምንጠብቀው ሰንበትን የምናከብረው ምን ለማድረግ ነው? ለመክበር ራሳችን ለመክበር ነውና በመጽሐፍት በቅዱሳት መጽሐፍት እንደተጠቀሰው እንኳን እኛ አይደለንም በሲኦል ያሉ ነፍሳት ራሱ በሰንበት ዕለት ምን ያደርጋሉ? እረፍት እንደሚያደርጉ ይናገራልና ያው ይሄ በቅዱሳት መጽሐፍት ላይ የተጻፈ ነው። ሰንበትን በምድር ላይ ሰንበትን የሚያከብር ሰው በሲኦልም ሰንበትን በሲኦል ቢገባ እንኳን በሲኦል ማለት ተፈርዶበት ነው በግራ ቁመት ሆኖ በሲኦል ቢገባ እንኳን የሰንበትን ቀን እንዲያርፍ ይፈቀድለታል። የሰንበትን ቀን ሲኦል ሆኖ ግን ደግሞ ከመከራው ምን እንዲያደርግ ይደረጋል? እንዲያርፍ ይደረጋል። ግን ደግሞ ሰንበትን ቀን በምድርም ያከበረ ሰው ሲኦል ቢገባ ራሱ ሲኦልን ራሱ ሰንበትም እረፍት የለውም። እዚህ ያከበረ እዚያ ይከበርለታል፣ እዚህ ያላከበረ ደግሞ እዛም አይከበርለትም። ስለዚህ አሁን በዋናነት እኔ ዛሬ በጣም ካደረግነው ወግ ብዙ ጊዜ ያው ቅድስት ሲባል የእግዚአብሔርን ቅድስና ብቻና እኔ አሁን ይሄ ወግ የኔና ያንተ ጨዋታ ብዙ ነገር ያስተካክላል ብዬ አስባለሁ። ሰንበትን በቃ ማክበር የፈለገ ቢሆን በቃ የነፍሳችን ቀን አረጋ ሁሉም ቀኖች የነፍስ ቀን ነው መሆን ያለባቸው። በእርግጥ የምንከፋፍል የለም ግን ያው ባለብን ሩጫ ያው ሁኔታ ግን ሰንበትንም አብረን እንድናከብራት እያከበርናትም እኛ እንድንከብርባት የእግዚአብሔርንም ቅድስና እያሰብን ደግሞ ይህንን ሳምንቱንም እንበለው ጾሙንም እንበለው የቅድስና ስራዎች የምንሰራበት ያው የእግዚአብሔርን የባህሪውን ቅድስና በጸጋ ገንዘብ የምናደርግበትን ይህንን እያሰብን ጾሙን እንድንጾም ሳምንታቱ እንድናሳልፍ ያው አደራ እንላለን። ምናልባት እዚህ ላይ ተጨማሪ ነገር ካለ በለና ወደ እየተቀለለ ነው የሚዳሳቸው። አይ የምጨምረው ነገር የለም። ያው እንደ ቻሌንጅ የምንወስዳቸው ነገሮች አሁን ቅድስት ሳምንት ላይ ያለ ነው። ያው ባለፈውም ቅድም እንዳነሳ ነው አሁን በቅድስት ሳምንት ጀምሮ እስከ ኒቆዲሞስ እስከ ስንት ሰዓት ነው ብለናል? ጾሙ እስከ 11 ሰዓት ነው የሚጾሙ። እስከ 11 ሰዓት ነው ጾሙ። ስለዚህ እንደ አንድ ቻሌንጅ የሚሆነው በቃ እስከ 11 ሰዓት ይሄ ስርዓት ነው፣ የቤተክርስቲያን ስርዓት ነው፣ በፍትሐ ነገሥት የተቀመጠ ነው። ስለዚህ ጾሙን እስከ 11 ሰዓት መጾም። ከዛ ሲቀጥል ደግሞ ቅድም እንዳነሳ ነው በቤተክርስቲያናችን ስርዓት መሰረት በሰንበተ ክርስቲያን ማስቀደስ ምንድነው ብለናል? ግዴታ አማራጭ ራሱ አይደለም እና ቢቻል የሚሉ አባቶች ቅዳሜ ለእሑድ እዛው ቤተክርስቲያን ምን ማለት ማደር ይገባል ይላሉ። አሁን በአብያተ ክርስቲያናት ተሞክሮ ስንሄድ ደግሞ ሁሉም ቅዳሜ አሁን ወደ ግብጽ ስንሄድ ቅዳሜ ማታ ሁሉም ወደ ቤተክርስቲያን ይሰበሰባሉ። ቅዳሜ ማታ ይሰበሰቡና ከዛ በኋላ ደግሞ ለመቼ ቀጠሮ ይዘው ይመለሳሉ። ለጠዋት ለቅዳሴ ቀጠሮ ይዘው ይመለሱና ከዛ በኋላ እሑድን በጌታ ቀን በቤተክርስቲያን ያሳልፋሉ ማለት ነው። በቤተክርስቲያናችንም ትውፊት ሊያደርጉ የሚገቡት አሁን ይሄን የሚመለከቱ ቤተሰቦችን ማድረግ የሚገባቸው ቢቻል ሁል ጊዜ ግዴታ ነው ብለናል አይደል? በተሰንበት ቅዳሴ ቢቻል ሁል ጊዜ እንደ ቤተሰብም ተሰብስበው ልክ ቅዳሜ ማታ በእሑድ የሚነበበው ነው። አሁን በቤተክርስቲያናችን ስርዓት አንድ ክርስቲያን ቤት ውስጥ ሊኖሩ ከሚገቡ መጽሐፎች መካከል መጽሐፍ ቅዱስ እንዳለ ሆኖ ከዛ በተጨማሪ ደግሞ ግጻዊ ያስፈልጋል እና ስለዚህ ምን ማድረግ ይገባቸዋል? በእለቱ በሰንበት የሚነበቡ ምንባባት አለው አይደል? ቤተክርስቲያን ለእሑድ ሄደው አዲስ መሆን የለባቸውም። ስለዚህ የሚነበበውን ምንባባት ከወንጌልም ከመልእክትም ተመልክተው እንዲሁም የሚሰበከውን ምስባክም እሱን ተመልክተው ከዛ በኋላ በሌሊት ጠዋት ደግሞ ሄደው ቅዳሴ ቢያስቀድሱ መልካም ነው። ስለዚህ አንዱ ቻሌንጃችን የሚሆነው ምንድነው? ቅዳሴ ማስቀደስ።
በቅድስት ሰንበት ጭራሽ ቅድስት ነች ሰንበታ። በዕለተ ሰንበት ግዴታ ነው ብለናል። ስለዚህ ጭራሽ ቅድስት ስለሆነች በቅድስት ሳምንት በዕለተ ሰንበት ይሄንን ቪዲዮ የተመለከተ ሁሉም ሰው ምን ያደርጋል? ቅዳሴ ማስቀደስ አለበት ማለት ነው። ስለዚህ እስከ 11 ሰዓት ደግሞ ምን ማድረግ አለበት? መጾም አለበት ማለት ነው። ስለዚህ ይሄንን ቻሌንጅ ተቀብለናል። በእኔ በኩል ጨርሻለሁ። አሁን የምለው የለኝም። ቤተሰብ ሁኑ፣ ቤተሰብ ሁኑ። ለሌሎችም ደግሞ ይሄ መልእክት እንዲደርስ ሼር በማድረግ እንዲሁም ደግሞ ኮሜንት ላይም በመግባት ቢያበረቱን ጥሩ አይመስልም? በጣም ደስ ይላል። እንደዛ የሚያደርጉ እና ደግሞ ይህንንም ቻሌንጅ ለሌላ ሰው ሼር ቢያደርጉት። አሁን ብዙ ሰው ማያውቅም ይኖራል፣ እስከ 11 ሰዓት እንዴት መጾም እንዳለበት። እሑድንም ማያስቀድስ ይኖራል፣ ኳስ የሚጫወት ይኖራል። ስለዚህ ሁሉም ሼር እየተደራረጉ ዛሬ ያወራነውን ቻሌንጅ ለጓደኛም ያው የኔ እናንተ ወግ አይደል፣ ይሄንን ወግ ደግሞ ለሌላ ሄደው ሼር እንዲያደርጉ ቪዲዮአችንንም ሼር፣ ኮሜንት፣ ላይክ እያደረጉ ለሁሉም እንዲዳረስ እንዲያደርጉ ነው። ከልብ እናመሰግናለን። እግዚአብሔር ይስጥልን። በቀጣይ እንገናኝ።